እንዴ ሚኪ ዛሬ ደግሞ ምን ሆነክ ነው እንደዚህ በሐሳብ የተጨነቀው? እንግሊዘኛ ቋንቋ ባለመቻሌ ኤአይን ተጠቅሜ ፎቶዎችን ወይም ቪዲዮዎችን መስራት አልቻልኩም። ውይ ለዚህማ ቀላል መፍትሄ አለው። እንዴት? እንግሊዘኛ ቋንቋ ባለመቻሌ ኤአይን ከመጠቀም ወደ ኋላ ሊያስቀርህ አይገባም። እንዴ ታዲያ ምን ማድረግ እችላለሁ? ቴሌግራም ላይ እችላለሁ ቲፕ ብለህ ሰርች አድርገህ ጆይን በማድረግ የአንድ ወር ሙሉ ስልጠና የኤአይን ማስተር ክላስ በመውሰድ ኤአይዎችን በፈለግከው ቋንቋ በትግርኛ፣ በአማርኛ፣ በኦሮምኛ ማዘዝ ትችላለህ። አሪፍ ነበር፣ ግን ስልጠናውን ለመመዝገብ ገንዘብ የለኝም። ለተማሪዎችና ለሰራተኞች በማሰብ የአንድ ወር ሙሉ ስልጠና በ500 ብር ብቻ መውሰድ ትችላላችሁ። የስ አሁኑን እመዘግባለሁ። የእንግሊዘኛ ቋንቋ ሳይገድባችሁ ኤአይዎችን እንደልባችሁ በትግርኛ፣ በአማርኛ፣ በኦሮምኛ ማዘዝ ከፈለጋችሁ እንዲሁም የተለያዩ ስራዎችን በኤአይዎች ማሰራት ከፈለጋችሁ ቴሌግራም ላይ እችላለሁ ቲፕ ጆይን በማድረግ የአንድ ወር ሙሉ ስልጠና የኤአይ ማስተር ክላስ በ500 ብር ብቻ ባዘጋጀነው መማር ትችላላችሁ። ቀድሞ ወደሚመጡ ቅድሚያ የምንሰጥ ይሆናል።